ሰነበታችሁ። ያው ቤተሰብ እንደሆንኩ ይሰማኛል። ስለዚህ ማነህ ከቸርችና አትሉኝም አይደል? ካላችሁኝ ያው እዚሁ ጎረቤት ነው፣ ለቡ ሙሉ ወንጌል። እኔ ወጣቶች ናቸው አይምሮ ውስጥ የነበሩት። ነገር ግን ደግሞ የብዙ ወጣቶች እናትና አባት አሉ። ደስ ይላል በጣም። የነ ምናሴ ታዩኛል። እግዚአብሔር የተመሰገነ ይሁን። በጣም አጭር መልእክት ነው ማካፈላችሁ። የሉቃስ ወንጌል ምዕራፍ 2 ከቁጥር 22 አካባቢ ጀምሮ ያለውን እናነባለን። የስምዖንን ትንቢት ማለት ነው። እንደ ሙሴ ሕግም የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ ሁለት የርግብ ጫጩቶች እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት ይላል። እነሆም በኢየሩሳሌም ስምዖን የሚባል ሰው ነበር። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበር። ጻድቅና ትጉ ነበር፣ መንፈስ ቅዱስም በእርሱ ላይ ነበረ። በጌታም የተቀባውን ሳይሞት እንዳያይ በመንፈስ ቅዱስ ተረድቶ ነበር። በመንፈስም ወደ መቅደስ መጣ። ወላጆቹም እንደ ሕጉ ልማድ ያደርጉለት ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እርሱ ደግሞ ተቀብሎ አቀፈው። እግዚአብሔርንም እየባረከ እንዲህ አለ፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋልና ይህም በአሕዛብ ሁሉን የሚገልጥ ብርሃን ለሕዝብህም እስራኤል ክብር ነው። ዮሴፍና እናቱም ስለ እርሱ በተባለው ነገር ይደነቁ ነበር። ስምዖንም ባረካቸው እናቱን ማርያምን። እነሆ የብዙዎች ልብ ሐሳብ ይገለጽ ዘንድ ይህ በእስራኤል ላሉት ለብዙዎችም ለመውደቅና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። ቁጥር 35ን ከአዲሱ መደበኛ ትርጉም ላንብብ። እሱ ላይ ስለሆነ ሐሳቤን ማጠነጥነው። የብዙዎችም የልብ ሐሳብ የተገለጠ እንዲሆን ያንቺም ነፍስ ደግሞ በሰይፍ ይወጋል። ጌታ ሆይ እንድታስተምረን በፊትህ አለን። አንተ ረቡኒ ነህ፣ አንተ መምህር ነህ። መንፈስህም ደግሞ የተላከው ይህንን ሁሉ ለመስራት ነው፣ ሊያስተምር ነው። እኛ ካንተ በተቀበልነው ጸጋ መሰረት እርስ በርሳችን ልንጠቃቀም ልንተናነጽ በዚህ ቦታ አለን። ስለዚህ እንድታስተምረን፣ እንድትናገረን፣ ወደ ሐሳብህ እንድታመጣን፣ እንድትተክለን፣ እንድትገስጸን፣ ቃልህ ሊሰራ የተላከውን ማንኛውንም ነገር በሕይወታችን ላይ እንድታደርግ በኢየሱስ ክርስቶስ ስም እለምንሃለሁ። ቃልህ ያው ነው፣ የሚሰራ ነው፣ ይገስጻል፣ ያርማል፣ ያበረታታል። ይህንን ሁሉ የተሰጠበትን ፕሮጀክት በሙሉ ሳይሸራርፍ በሕይወታችን ላይ እንዲፈጽም በአንተ ፊት ሆነናልና አቤቱ በቃልህ ስራን ስለምታደርግ ስለሰማህንም ተመስገን። በጌታችን በኢየሱስ ክርስቶስ ስም አሜን። ርዕሱ የተቀበልነውን ተልእኮ፣ ህልም፣ ራእይ ወይንም የተፈጠርንበትን ዓላማ በመከራ ውስጥ መፈጸም ልትሉ ትችላላችሁ። የተቀበልነውን ተልእኮ፣ ህልም፣ ራእይ፣ የተፈጠርንበትን ዓላማ ዋሬቨር፣ እነዚህ ነገሮች እንትኑ ለይታችሁ መውሰድ ትችላላችሁ። በመከራ ውስጥ መፈጸም። ስለዚህ የማርያምን ህይወት ነው ትንሽ ሰርቬይ የምናደርገው። በተባለላት ትንቢት መሰረት ስምዖን እንደ ማንኛውም ሰው የእስራኤል መጽናናት ይጠባበቃል። መንፈስ ቅዱስ በእርሱ ላይ አለ። ተራ ሽማግሌ ብቻ አይደለም። ምናልባት አዲስ ኪዳን ሳይመጣ
መንፈስ ቅዱስ ካደረባቸው ጥቂት ሰዎች መካከል ጻድቅ ይላል። ምናልባት የኢየሱስ ክርስቶስ ጽድቅ ኢምፒውትድ ሆኖበት ሳይሆን ሕግን ከመጠበቁ አንጻር ጥንቅቅ ብሎ የሚኖር ነው። ፕላስ ደግሞ ትጉ ነው ይላል። ይሄ ፐርሰናል ኢፈርቱን ነው የሚያሳየው። እንዲህ አይነት ሰው ነበረ ይላል። እንዲህ አይነት ቪርቹ ያለው ሽማግሌ ነበርና መንፈስ ቅዱስ አንድ ያስረዳው ነገር አለ። የእስራኤልን መጽናናት ሳይ እንደማይሞት ተረዳ ይላል። ይሄ በምርምር ያገኘው እውቀት አይደለም። መንፈስ ቅዱስ ነው የገለጠለት የነገረው። እንደዛ ይላል ተገልጦለት ስለሚል እንደዛ ነውና ምናልባት ቤቱ አንድ ቀን ተቀምጦም እያለ የእስራኤል መጽናናት ተወልደዋል፣ ወደ ቤተ መቅደስ ሄደዋል እና ሄደ ይው ያለው ይመስላል እና መጥቶ ያን ዕለት ከመጡት ሕፃናት መካከል ኢየሱስ ክርስቶስን ፒክ አድርጎት አቀፈው ይላል እና እኔም ማንሻፈፍ ምሪት ግልጽ የሆነ እሱ ነው የተባለ ነው የሚመስለው እና ሄዶ አቀፈውና መንፈስ ቅዱስም አሁንም በእርሱ ላይ መጣበትና ትንቢትን ተናገረ። የትንቢቱ አቅጣጫዎች አንዱ ስለ ራሱ ነው። አሁን አሰናብተኝ፣ ምክንያቱም የቆየሁት ይሄንን ነገር እስከማይ ነው፣ አይቻለሁ፣ ከዚህ በኋላ እድሜ ያስፈልገኝም አይነት ነገር ነው እና መቆየቴ ይሄንን እስከማይ ነበረ። በቃ አሁን አይቻለሁ፣ አሞርዲ ረክቻለሁ፣ እድሜን ከዚህ አንጻር ነው ያስቀምጥክልኝ፣ ከዚህ በኋላ ውሰደኝ ብሎ ስለ ራሱ ተናገረ። በመቀጠል ስለ ሕፃኑ ኢየሱስ ክርስቶስ ራሱ ደግሞ ተናገረ። ምን እንደሚያደርግ እንዴት እንደሆነ ቤተሰቦቹ እስከሚደመሙበት ድረስ የእንጀራ አባቱ ወይንም ሌጋል ፋዘሩ ከዳዊት ዘር በእርሱ የተጠራበት ለዳዊት የተገባው የተስፋ ቃል በዮሴፍ በኩል ስለሆነ ማቴዎስ እንደዛ ነው ጂኒኦሎጂን የሚያስቀምጠውና እርሱ ራሱ እስከሚገረምበት ድረስ ምንድን ነው የተባለው እስከሚባል ድረስ የኢየሱስ ክርስቶስን ምድራዊ አገልግሎት ተናገረ። ስለ እስራኤልም ከኢየሱስ ክርስቶስ ጋር የተነካካ ኒውትራል እስከማይሆን ድረስ ለመነሳትም ለመውደቅም ኢየሱስ ክርስቶስ እንደ ሊትመስ ፔፐር ሆኖ መለኪያ ሆኖ ነው የሚሆነው ብሎ ስለ ኢየሱስ ክርስቶስ የተቀበሉትን የሚገፉትን ደግሞ ለዓለም ሁሉ ይላል ለዓለም ሁሉ ብርሃን የሚሆን እንደሆነና በመጨረሻ ለማርያም ትንቢት ተናገረ። ለየት አድርጎ ለቤተሰቦቹ ይላል። ከዛ ለየት አድርጎ ነጠላ አድርጎ የብዙዎች የልብ ሐሳብ የተገለጠ እንዲሆን ያንቺም ነፍስ በአንቺም ነፍስ ላይ ሰይፍ ያልፋል ይላል ያኛው፣ ይሄኛው ደግሞ ይወጋል ይላል። እሱ ሐሳብ ላይ ነው ትንሽ ማውራት እንፈልገው። ሐዘንተኛዋ እስራኤል መጽናናትን ትጠባበቅ ነበረ። የእግዚአብሔር ቁጣ በትር የደበደባት እግዚአብሔር ለ400 ዓመታት ተአማኒ የሆነ ወይንም የሚጻፍ ቃል ከልክሎ ዝም ባለበት በዛ የጨለማ ዘመን ውስጥ መሲህ ይመጣል የሚል ተስፋ በጣም ይመጣል፣ በቃ ይሄ ነፃ ያወጣናል ብለው ከባርነት ቀንበር ነፃ የሚያወጣቸውን የሚፈልጉበት ጊዜ ነበረ። ሐዘንተኛዋ እስራኤል ቆዛሚዋ እስራኤል መጽናናትን ትጠባበቅ ነበረ። ማለት የእሷ ሐዘን በጣም ነው የሚገርማችሁ። በባቢሎን ስትደበደብ ሕዝቤን አጽናኑ የሚል እግዚአብሔር በኢሳያስ በኩል የተናገረው አለ። በየዘመናቱ የሚመጣባት ሁሉ የመታት በእግዚአብሔር ቁጣ በትር የደቀቀች በኃጢአቷ ምክንያት እንዳውም እግዚአብሔር ዝም ሲል በዛች መካከል የሆነ ነገር እየሞነጫጨሩ ማለት በሁለቱ ኪዳናት መካከል የተጻፈ ከዛ መሲሁን የመጠባበቅ ብቻ ምን አለፋችሁ የእስራኤልን መጽናናት ይጠባበቁ ነበረ። ይሄ መሲህ መቼ መጥቶ ነው ነፃ የሚያወጣው ብለው ይሉ ነበረ። ስለዚህ ስምዖንም ያንን መጽናናት ከሚጠባበቁት መካከል ነው። ምናልባት የእስራኤል መጽናናት ብሎ የሚሉት የሚመጣው መሲህ ችግራችን ነው ብሎ ካሰቡት ከፖለቲካ ባርነት ነፃ የሚያወጣቸው እንደሆነ በመታሰቡ ብዙ ጊዜ እንደሳቱ እናውቃለን። ነገር ግን እርሱ ነፃ ሊያወጣ የመጣው የሰው ልጆች ሁሉ ባሪያ ካደረገው ከሰይጣን ከኃጢአትና ደግሞ ከሞት ነበረ። እሱ ከትልቁ ጠላት ነፃ ሊያወጣ ነበር የመጣው።
እነሱ ደግሞ እቺ የጊዜያዊ ችግራቸውን ይፈታልናል በሚል ነበር ሜንታሊቲያቸው። በዛ ሜንታሊቲ ነበር ሲጠብቁ የነበሩት። እንደተላለፉም ታውቃላችሁ። ስለዚህ ጌታችን ኢየሱስ ክርስቶስ መጣ። የምርም እውነተኛ መጽናናት ይዞ መጣ። ወደዛች ሀገር፣ ወደዛች የቆዘመች ምድር መጣ። በባርነት ለምትማቅቅ እነርሱ ትልቁ ባርነት የሮም እንደሆነ እያሰቡ፣ ነገር ግን ትልቁ ባርነት ኃጢአት፣ ሞት፣ ሲኦል እያንዣበበባት ላለች እውነተኛ መጽናናት ሆኖ በቀለ። ስለዚህ ገና በ8ኛ ቀኑ ላለ ሕፃን እንደዚህ አይነት መልእክት በስምዖን አማካኝነት መጣ። እንግዲህ እኔ ሞር ስፔሲፊካሊ የምናገርበት የመጨረሻው ትንቢት በማርያም ላይ ስለሆነ ሌላው ነገር ሰዓቱ ስለማይበቃን ሐሳቤም ያለው እዛ ላይ ስለሆነ እሱ ላይ ነው የምቆየው። የመሲሁ መምጣት ደስታን፣ የመሲሁ መምጣት ብርሃን፣ የመሲሁ መምጣት ዘላለማዊ ፍስሐን እንዳለው ሁሉ ይሄንን በዚህ ፕላኔት ላይ ይሄንን መሲህ በተቀበለች እናት ላይ ግን በነፍስሽ ላይ ሰይፍ ያልፋል ተባለች። ፓራዶክስ፣ ግራ የሚያጋባ ነገር አይመስላችሁም? ለሌላ ብርሃን የሚሆን ለሌላ ነፃ የሚያወጣ እንዴት ነው ለእናቱ መከራን ያልሰሰተ? ማለት ማርያም ለምንድነው በነፍሷ ላይ ሰይፍ የሚያልፈው? ለምንድነው እንደዚህ አይነት መከራ የምትቀበለው? ያው መከራን ነው ዞሮ በኋላ ላይ ስለመጣበት አወራዋለሁ። ማርያም ራሱ ስሟ ዝም ብለን ስናይ ሁለት ትርጉም ነው ያለው። የመጀመሪያ ማርያም የተባለችው የሙሴ እህት ስለሆነች ግብፃውያን ማርያም የሚሏቸው ሰዎች የተወደደች ቆንጆ የተመረጠች አይነት ነገር ነው ሚር የሚል ከዛ በኋላ ሚሪየም ምናምን የሚሉትን ነገሮች እንትን ይሉባቸዋልና ስለዚህ she is favored, beloved, beautiful ናት። ኢቲሞሎጂውን ሄደን ስንመለከት ደግሞ የዕብራውያንን ካልቸር ደግሞ ስንል መራር ወይንም ደግሞ መራር የሚል ይሄ መራራነትን ነው። አይታችኋል። ማራ በሉኝ ያለችው ያቺ ሴት እና ኑኃሚን። ስለዚህ መራርነትም አለው። ስሟ እነዚህን ሁለቱን ካራክተር ይዞ ነው የተቀመጠውና ምናልባት እውነትም ጸጋን የተሞላች በእግዚአብሔር የተመረጠች ቆንጆ ለእግዚአብሔር ሐሳብ በዚህ ፕላኔት ላይ ሴት ስትፈለግ በዘመኑ የተገኘች ምርጥ ሴት ናት። በሌላ በኩል ግን ምሬት ያለባት ናት። ያው ዘሯ ከሌዊ ወገን ነው። የምትኖረው በራሷ ከተማ አካባቢ አይመስለኝም። ከቤተ መቅደሱ ርቃ በናዝሬት ከተማ ነው የሚኖሩት። ዮሴፍም ደግሞ እንደዛው ምናልባት ወደ ከተማቸው ሄደው የተቀጠሩት ከዳዊት ወገን ናቸው። ምናልባት ሄሮዲስ ለንጉሴ ያሰጉኛል ይሄ የዘላለም ንግስና ከዳዊት ስለሆነ ብሎ ካሸሻቸው ሰዎች መካከል አንዱ ይሁን ብዬ እጠረጥረዋለሁ ዝም ብዬ እና እነዚህ የኔ ናቸው ብሎ ካሰቡት ከአምልኮ አካባቢ ወይ ደግሞ ለንግስና የአባታችን ዙፋን ነው ብሎ ካሉበት ከዳዊት ከተማ ተነቅለው የሆነ ቦታ ላይ የሚኖሩ ናቸውና ማርያም የሚለው ስም የምርም ሳይገልጣት አይቀርም ብዬ አስባለሁ። ምሬት ያለባት በአንድ በኩል ደግሞ ጥሩ የሆነች ከስሟ አንፃር። ስለዚህ ማርያም በዚህ ምድር ላይ ለማንም ተሰጥቶ የማያውቅ ተልኮ ከዛም በኋላ ለማንም ያልተሰጠ ብቸኛ እሷ ብቻ የምትሸከመው ተልኮ ተሰጣት፣ ራእይ ተሰጣት፣ አገልግሎት ተሰጣት። መሲሁን በማህፀኗ ውስጥ የመሸከም በጣም ግራ የሚያጋባ ከባድ ተልእኮ ተቀበለች። ከተቀበለችው ተልእኮ አንጻር የምትከፍለውን ዋጋ ነው ስፔሲፊካሊ ስምዖን የምነግራት። ደስ ይላል እኮ ብጽዕና ነው፣ የተለየ ሰው መሆን ነው። ለማንም ያልተሰጠ እድል በዛ ዘመን ውስጥ ስለተገኘች እግዚአብሔር አምላክ ኢየሱስ ክርስቶስን ወደዚህ ፕላኔት ስጋ ለብሶ እንዲገለጽ ሲፈልግ የመረጣት ሴት ናት። ከዛም በኋላ አይሰጥም፣ ከዛ በፊትም አልነበረም። ዩኒክ ተልእኮ ነው ይህ ተልእኮ።
እና ይሄ ተልእኮ የምር የሚያስደስት ነገር ነው። ምናልባት ከወለደች በኋላ ሕፃኑን ካሳደገች በኋላ አየር ላይ ተንሳፋ ያለምንም መከራ እንድትኖር ልትደረግ የተገባች ሴት አትመስላችሁ? ማለት ማርያም መከራ መቀበል ነበረባት ወይ? አባት የሌለውን ልጅ ማርገዝ በራሱ ግራም የሚያጋባ ነው። እሱን ተቀበለች። እግዚአብሔር እንደምን ማስረዳላትና ዮሴፍን መልአክ ልኮ ምናምን ተቀበላት። 9 ወር ሙሉ ምን ታስብ ይሁን? ደግሞ የሚወለድበት ቦታ ከዛ በኋላ የደረሰበት ብዙ መከራ እና ይሄ ሕፃን ጦስን ነው ይዞባት የመጣው፣ ሰላምን አይደለም ማለት። እንደው ህይወት ሆኖ በዚህ ምድር ላይ ቢገለጥም ለማርያም ግን ከባድ ዋጋ የሚያስከፍላት ነበር ነው። ተልእኮ ኢዝሊ ስሙዝሊ ዝም ብሎ የሚሄድ አይነት አልሆነም። እኔ እግዚአብሔር ለእናንተ ሊል የፈለገው ነገር ሲመስለኝ ጆሲም ፕሮግራም ነግሮኝ እኔም ትንሽዬ እያሰብኩ እንደ መልእክት ይሆናል ብዬ የማስበው ምናልባት እግዚአብሔር የሰጣችሁ ተልእኮ፣ እግዚአብሔር የተናገራችሁ ነገር፣ እኖርለታለሁ የምትሉት ነገር፣ የለያችሁት ነገር ዋጋ ያስከፍላችኋልና ዋጋ ካልከፈላችሁበት ርካሽ ነው። የምር መኖር ከፈለጋችሁ ዋጋ ትከፍሉበታላችሁ የሚል ነው መልእክቴ መቋጫው። ከዛ እኔ ገመትኩኝ ሐሳቡ ይሄ ከሆነ ምናልባት እነዚህ ወጣቶች ራእያቸውን የለዩ ይሆናሉ ብዬ ገመትኩ። ይሄ እኔ ግምት ነው። በቃ የሚኖሩበትን ነገር የለዩ ናቸው፣ ግን ዋጋ ለመክፈል ወይ አልተዘጋጁ፣ ወይ ደግሞ የሚያጉረመርሙ፣ ወይ ደግሞ ያ ዋጋ ያስከፍላል ብሎ ያላሰቡ ይሆኑን ብዬ አሰብኩ። ይሄ እኔ ግምት ነው። ነገር ግን ልቤ ላይ ያለው ሐሳብ የተሰጣችሁ ተልእኮ በዚህ ምድር ላይ እግዚአብሔር ለእናንተ የሰጠው እኖርለታለሁ የምትሉት ነገር፣ ለዚህ ነው የተፈጠርኩት፣ በቃ እኔ ይሄንን አድርጌ ነው የምሞተው የምትሉት ነገር ዋጋ ካልተከፈለበት አትፈጽሙትም የሚል ነው። እንደ ማርያም ይሄንን መቋጫው ላይ መጣበታለሁ። ምንድነው ማርያም ነፍሷ ውስጥ በሰይፍ ያልፋል የተባለው? ይሄ የግሪኩ ቃል የሚጠቀመው ነገር አለው። ሴፍ ለሚለው እቺ ትንሿ ቢላ ነገር ሳትሆን ትልቁ ረዥሙን ሴፍ ነው የሚናገረው። በነፍስሽ ላይ ሴፍ ያልፋል ብሎ ሲናገር እና ሮሃምፋምቢያ ይላል የግሪኩ ቃል። ረዥም ሴፍ ነው እንዳልኳችሁ። እና ከብሉይ ኪዳን ጀምራችሁ ዝም ብላችሁ መጽሐፍ ቅዱስን እንደዚህ ስትዳስሱት ሴፍ ከመለየት፣ ከፍርድ፣ ከሰፍሪንግ፣ ከፔን ጋራ የተገናኘ ነገር ነው ሴፍ። ስለዚህ ምንድነው በህይወቷ ላይ የሚያልፈው ሲባል የእናትነት መከራ፣ ከባድ ሐዘን፣ የውስጥ ህመም፣ ስብራት፣ ግራ መጋባትን የሚያሳይ ነው። እንዳልኳችሁ ለማንም ያልተሰጠ ተልእኮ እንደሚነገራት ስትመጣ ከሰላምታ ጀምሮ ነው ግራ መጋባት የጀመረችው። ምን አይነት ሰላምታ ነው ብላን የጀመረችው። ምናልባት ለኛ የምር ዩኒክ ሰላምታ ስለሆነ እንደዛ ይመስላልና አንድ መልአክ መጥቶ ሰላም ጸጋን የተሞላሽ ምናምን ሲል ግራ ከመጋባትን የጀመረችው ገና ብስራትን ይዞ የመጣው ገብርኤል ሲናገራት ገና ከሰላምታ ጀምሮ። ከዛ በኋላ እንዴት ይሆናል እንትን ትወልጃለሽ ምናምን ሲል እንዴት ይሆናል ብላ አሁንም ግራ ወንድ ስለማላቅ እንዴት ይሆናል ማለት ሪፈረንስ የላትም እቺ ሴት። ምናልባት መጨረሻ ላይ ኤልሳቤጥ ምናምን ተብላ እንደምንም ተበረታታ ነውና የኤልሳቤጥ ምሳሌ አይሆንም። ሳራም አለች፣ ማንም አለ፣ እንደዛ ሰው ይወልዳል። ግን ባልኖራቸው ነው የሚወልዱት። እሷ ጋር ግን የመጣው መልእክት ከባድ ነው። በዛስ ቢተው የ9 ወር እርጉዝ ሆና የነበራት ጉዞ፣ የወለደችበት ቦታ፣ ከዛ በኋላ ይገደላል ሲባል ደግሞ ይዛ ያንን ጨቅላ ሕፃን ወደ ግብጽ መሄድ፣ ከዛ ተመልሶ ምናልባት እኔ ያው
እግዚአብሔር ቃል ስለምናምን እኛ ማርያም ልጆችን ወልዳለች ብለን እናምናለን። ምንም ኮምፕሮማይዝ ማድረግ ስለማያስፈልግ አልወለደችም የሚሉ ስላሉ ይላሉ ብዬ አላልፍም። እኔ ይሄንን ለፐርስፔክቲቭ አንተው። ስለዚህ ጌታ ኢየሱስ ክርስቶስ የበኩር ልጅ ሆኖ እያለ ብዙ ስለሱ የተባለውን በልባ ውስጥ ይዛ እንደ ማንኛውም 4 ወንድሞች ምናልባት እህቶችም 7 ልጅ ቤት ውስጥ እያለ ዩኒክ ተልኮ ያለበት ልጅ እያየች ነገር ግን 10 ምናምን ዓመት እንደ ማንኛውም ሰው ሲኖር ወንድሞቹና እሱ መካከል ያለውን ፍትጊያ መገመት ይቻላል። እሱ ኃጢአት አይሰራም፣ ምንም አያደርግም። አንዳንዴ ኦቲስቲክ ምንድነው ችግሩ የሚባለውን ነገር ተመልከቱ። በነፍሷ ላይ የሚያልፈውን ሰይፍ። እዛ ይባስ ተብሎ ደግሞ አገልግሎት ሲጀምር ወንድሞቹ እንኳን አላመኑበትም ነበርና አብዶ ይሁን ይያዝ እንደ መሲላ እንደ ከመሬት ተነስቶ እዚህ አድጎ ምናምን ሲባል ከወንድሞቹ ጋር ሄደች። ምናልባት በዚህ ሰዓት ባሏ ሞቶባት ሊሆን ይችላል። መበለት ልትሆን ትችላለች በዚህ ሰዓት ዮሴፍ ስላልተጻፈ ወደ መጨረሻዎቹ የመጽሐፍ ቅዱስ ክፍል አካባቢ። ስለዚህ በዚህ ሁሉ ግራ መጋባት ውስጥ ሆና ከወንድሞቿ ጋራ ከሌሎች ከኢየሱስ ክርስቶስ ሃብ ብራዘርስ ጋራ ተስባ ሄዳ ልትመልሰው ማለት ነው ከሄደበት ሰፈር ውስጥስ ምን አይነት በሱ ምክንያት ምን እንደምትባል አስቡ። እንግዲህ የተቀበለችው ተልኮ ይሄ ብቻ ደግሞ አይደለም። ልጃችሁ ትንሽዬ እንኳን ፈንገጥ ሲል ምን ያህል እንደሚከብድ ሌላው ቀርቶ አገልግሎት ልወጣ ነው እግዚአብሔር ጠርቶኛል ሲል ስንት ዓመት ያስተማራችሁት በሰላም ሀገር ተነስቶ እግዚአብሔር ጠርቶኛል ሲል ለመቀበል ይከብዳል። ተው ሌላ መሲ ነኝ ብሎ ተገልጧል። ያንን ሁሉ ፔን አስተናገደች። እዛ ይገርመኛል በዚህ 3 ዓመት ተኩል የአገልግሎት ጊዜ ውስጥ የነበረውን ፍትጊያ ተመልከቱ። ከዛስ ሞቶ ተነስቶ ሲያርቅ ምናልባት ወንድሞቹ በእርሱ አመኑ። ባሌላትም ሴቶቹ አግብተዋል። መበለት ሆና ብቻዋን ቀረች ማለት ነው። ከዛ በኋላ ለማን ትሰጣለች? ለዮሐንስ። እሱ ይዟት ኤፌሶን እንደኖረ ይነገራል። አሁን የጌታችን የኢየሱስ ክርስቶስ እናት በዚህ ውስጥ ማለፍ አለባት። የስ ልጇ ራቁቱን ሲሰቀል እያየች ነበረ፣ እያለቀሰች ነበር። ማዳን የማትችል ሴት ሆና ነው ያንን ሁሉ ያሳለፈችው። አይራራም እግዚአብሔር አራራላት። ይሄ ሰይፍ በነፍሷ ላይ ታዞ ስለነበረ እየቀነጠሳት እየወጋት እየሰየፋት በዚህ ተልኮ ውስጥ አሳለፈች። የለቡ ወጣቶች የሚቀርልን አይመስለኝም። የምር የእግዚአብሔር ሐሳብ በእኛ ውስጥ ካለ መሲሁን ክርስቶስ ራሱ የተሸከመች እናት በዚህ ውስጥ ካለፈች ምናልባት እግዚአብሔር ዛሬ ለእናንተ ሊል የፈለገው ይሄ ይመስለኛል። እና የእናትነት መከራ የሐዘን ወቅቶችን የሚያሳይ ንግግር ነው። ለምን እንደዚህ ይሆናል? ለምንድን ነው በዚህ መከራ ውስጥ ማልፈው ብላ ስትል የብዙዎች ልብ ይገለጥ ዘንድ ለብዙዎች መነሳትና መውደቅ ይሆን ዘንድ ይላል። There is no neutrality when it comes to Jesus. No way. ወደ ሞት የሚሄዱትን ወደ ጥግ ወደ ሞት ጥግ ለህይወት የተመደቡትን ደግሞ ወደ ህይወት ጥግ የሚያስጠጋ ነው ኢየሱስ። ምንም መሃል ሰፋሪ የሚባል የለም። በቃ የለም። ለብዙዎች መነሳት ሌሎቹ ደግሞ መውደቅ ይሆን ዘንድ የሃይማኖት መሪዎች የውሸት መጽናናትን የተቀበሉት የምር ህይወት ይሄ ነው ያሉት ምድራዊ ነገርን ስልጣንን ምናምንን ይሄ ሃይማኖተኝነትን የተቀበሉት በሙሉ እስኪሰበሩ ድረስ እንክትክታቸው እስኪወጣ ድረስ ኢየሱስ ክርስቶስ ምልክት ሆኖ ተነሳ። ደግሞ ሕፃናት ናቸው የተባሉት አውትካስትድ የሆኑት የሚያለቅሱ የተገፉ ይነሱ ዘንድ እነሱ ምልክት ይሆን ዘንድ ይላል።
ስለዚህ ከህይወታችን ጋር እንድናዛምድ የማርያምን ህይወት እነዚህ እንድናይ ፈልጋለሁ። የትድግናና የትስጉት ተልእኮ መራር ዋጋ። ሃይሊ ፌቨርድ የሆነች ሴት ሃይሊ ሰፈርድ ሆነች። the most favored women ever probably ከማንም በላይ ሰፈር ያደረገች ሴት ሆነች። መለኮትን ያስተናገደች ሴት ከማንም በላይ መከራ በህይወቷ ላይ አለፈ። ለእናቱ ያልሳሳ ኢየሱስ ለኔ ይሳሳል ብዬ መገመት አልችልም። ለልጁ እናት ያልሳሳ እግዚአብሔርም ለኔ ይሳሳል የሚል ሐሳብ የለኝም። ከርሱ ልጁ ከሄደበት መስመር ውጪ በትድግና ፕሮግራም ውስጥ እግዚአብሔር መጀመሪያ ከሰጠን ሰዎች ውጪ ለቤተ ክርስቲያን የቀየሰላት ሌላ መንገድ የለም። suffering is a part of our calling። ወደ መከራ ተጠርተናል። በመከራ መንገድ ላይ ልንጓዝ ተጠርተናል። ስለዚህ የትድግና ፕሮግራም እውን የሆነው በመከራ ውስጥ ነው። ይሄ ሚስጥር የሆነው ትስጉት ቃል ሥጋ የመሆን ሂደት በዚህ መከራ ውስጥ ነው። ሌላኛው ቀደም እንዳልኩት ኢየሱስ ክርስቶስ ሲመጣ ኒውትራሊቲ የለም። ኒውትራል መሆን አይቻልም። ኢየሱስ ክርስቶስ ወይ ህይወት ወይ ሞት ነው። በመጀመሪያው ገጹ ህይወት ነው፣ በጀርባው ደግሞ ሞት ነው። መሃል ላይ የለም። ስለዚህ ያንቺ ተልእኮ በዚህ ውስጥ ነው። ክርስቶስ ኢየሱስ ይዞ በመጣው ተልእኮ ውስጥ ነው ብዙዎችን የሚያስነሳ ህይወትን የሚሰጥ ደግሞ አለን የሚሉትን በውሸት የተጽናኑትን የመሲሁን መምጣት እንደቀልድ ያዩትን በሙሉ ደግሞ ለመውደቃቸው ምክንያት ይሁን ዘንድ ይሄ ተወስነዋል በነፍስሽ ላይ የተባለችው። የማርያም የተለየ ድርሻ ቢሆንም ከቤተ ክርስቲያን ተልእኮ ግን ብዙ የራቀ ነው ብዬ ማሰብ አልችልም። ይሄንን ነጥብ እያሰብኩ ራእይ ምዕራፍ 12 ላይ ያለችዋ ሴትዮ ትመጣብኛለች ደጋግማ። ያቺን ሴት አይታችኋል? በተለያየ መንገድ ሊፈቱ ይሞክራሉ። ማርያም ነች፣ ቤተ ክርስቲያን ነች፣ እስራኤል ነች ይላሉ። ይበሉ ይመስላል። እኔ ግን ዝም ብዬ ሳስባት እቺን ሴት እግዚአብሔር የሰዎችን ልጆች ለመታደግ ከዘፍጥረት ጀምሮ እስከ ንጥቀት ድረስ ያስቀመጣት ኢንስቲትዩሽን ነው የምትመስለኝ። እስራኤልንም ትመስለኛለች፣ ማርያምንም ትመስለኛለች፣ ቤተ ክርስቲያንንም ትመስለኛለች። ሪል ፊገር የሚሰጠኝ እሱ ብቻ ነው ለኔ። አንድ ሰው አንድ ኢንስቲትዩሽን ብቻ ነው ብዬ አልልም። ቀዩም ዘንዶ በነፈርዖን በኩል ተገልጦ ያንን ህዝብ ለመዋጥ የተነሳ ይመስለኛል። በሃማ በኩል መጥቶ ዘሩን ካልጨረስኩ የሚል ይመስለኛል። በሄሮዲስ በኩል ብቅ ብሎ እነዛን ሕፃናት ይጨፈጨፈ ይመስለኛል። በመጨረሻ ዘመንም ደግሞ ተነስቶ በኔሮ አማካኝነት ቤተ ክርስቲያን ለመዋጥ የተነሳ ይመስለኛል። ዘንዶም ከጥንት ጀምሮ እስከ መጨረሻ ድረስ ያለ ነው። ይቺም ሴት ደግሞ እግዚአብሔር ለትድግና ፕሮግራም ያዘጋጃት ከመጀመሪያው ጀምሮ ያለች ይመስለኛል። ለኔ ትርጉም የሚሰጠኝ እንደዛ ሲሆን ነው። 12ቱን ትርጉም ልስጥ ካላችሁ ምናልባት 12ቱ ነገዶች እና 12ቱ ሐዋርያት ላይ ደግሞ 24 ሽማግሌዎች የሚሆኑት ምናልባት ወንዱ የተባለው ኢየሱስ ክርስቶስ ሆኖ እዛ ሊትራሊ ከማርያም ቢመጣም ከእስራኤልም ጭምር ነው የመጣው። ወቅቱ ሲደርስ ከማርያም በኩል መገለጡ እውነት ሆኖ ነገር ግን ደግሞ የመሲሁ መምጫ ከይሁዳ ዘር እንደተባለው ነው። ስለዚህ በዚህ ውስጥ የቤተ ክርስቲያን ድርሻ አለ ወይ ሲባል አዎ። በትድግና ፕሮግራም ውስጥ እግዚአብሔር አምላክ በየዘመናቱ ልጁን ኢየሱስ ክርስቶስን እንድንገልጥ በልባችን ተሸክመን እርሱን እንድንናገር የተጠራን ሁሉ ይሄ መንገድ የኛም መንገድ ሊሆን እንደሚችል አስባለሁ። የኛ መንገድ ሊሆን እንደሚችል አስባለሁ። ሪሌተብል ነው፣ በጣም ይገናኛል።
ሰፈሪንጉ ገና መከራ ትቀበላላችሁ መስቀል ተሸከሙ የሚል ሳይመጣ ይሄ ትምህርት በኢየሱስ ክርስቶስ አድጎ ሳስተምር በእናቱ ላይ መኖር ኦርዲ ተጀምሯል። በነፍስሽ ላይ ሰይፍ ያልፋል የተባለች ሴት በመከራ ውስጥ ነው ይሄንን ያለፈችው። እና እግዚአብሔር የትድግና ፕሮግራም ሲታሰብ ያለ ዋጋ እኔ አይታሰበኝም። መጀመሪያ ከተገደለው በሬ ጀምሮ በዘፍጥረት ውስጥ በሬ ከሆነ ብዬ ቆዳ ስለሚል አልፈጠረም፣ ከእንስሳ ስለሚል አንዱን ገሏል ብዬ አስባለሁ። በቃ እንግዲህ ከግድያ ነው የተጀመረው። መጨረሻው ልጁን ገሎ ገላገለን እንጂ ግድያው ይቀጥል ነበር ማለት ነው። ስለዚህ እኔ ያኔ ከተገደለው እንስሳ ጀምሮ ከዛ በኋላ ለመስዋዕት ከተሰውት ጀምሮ እግዚአብሔር ምሕረቱንና ትድግናውን ያለ ዋጋ አድርጎ አያውቅም። ስለዚህ የለቡ ቃለ ሕይወት ወጣቶች ራእይ አለኝ ምትሉ ተልኮ አለኝ ምትሉ እግዚአብሔር ዩኒክሊ ማንም ማይሰራውን ስራ ሰጥቶኛል ምትሉ የምርም ደግሞ እንደዛው የሆነ ኦቨርላፕ ማረክ ተልኮ የተሰጠን በጊዜ በዘመን ተሰፍሮ የተሰጠን ሰዎች በጣም በተወሰነ ጊዜ ውስጥ ሰርተን ከዛ በኋላ በቃ ስንባል ወይ ምንነጠቅ ወይ ምንሞት እድሜያችን በእንፋሎት የተመሰለ ትንሽ እድሜ ምንኖር ሰዎች እና ያዛችሁት ራእይ ዋጋ ማስከፈላችሁ ይመስላችኋል? ይሄ ለማርያም የተመደበው ሴፍ እናንተን የሚስት ይመስላችኋል? ያለ ሰፈሪንግ የምር የሚኖር ይመስላችኋል? ያውም በዚህ የመጨረሻ ዘመን ጠማማ ትውልድ መካከል የሚኖር ይመስላችኋል? ስለዚህ እግዚአብሔር ይሄንን እውነት ሊያሳስባችሁ የወደደ ይመስለኛል። የተጠራችሁበት ጥሪ ራእይ ነው ያላችሁት ነገር እኖርለታለሁ እግዚአብሔር እንደዚህ እንደሆን ፈልጓል ያላችሁት ነገር ያለ ዋጋ መክፈል ኦን ሊሆን አይችልም። አሁን ሊሆን አይችልም። እግዚአብሔር አምላክ ይርዳን እና የኔ አሰምሽን ነው የሆነ ራእይ የሆነ ተልእኮ የሆነ የምትኖሩለት ነገር እግዚአብሔር ያሳያችሁ ወይ የሆነ ነገር ያለ ይመስለኛል። ብቻ የምትቃትቱበት ነገር ያለ ይመስለኛል። ያ የኔ ይመስለኛል። ይሄ ግን የእግዚአብሔር ቃል ነው። አሁን ያነበብኩት እግዚአብሔር ቃል ነው። ስለዚህ ዋጋ ተከፍሎ ነው እግዚአብሔር ሕይወትን በሰይፍ ውስጥ ካስቀመጠ በሞት ውስጥ ካስቀመጠ በዋጋ መክፈል ውስጥ ካስቀመጠ ምን ምርጫ አለ? ከማርያም ጀምሮ ከክርስቶስ ጀምሮ ከሐዋርያት ጀምሮ ይሄው ትራዲሽናችን ከሆነ እግዚአብሔር አምላክ በዚህ ቤተክርስቲያንም ይሄ ትራዲሽን እንዳይቋረጥ ጸጋውን ያብዛልን። የተፈጠርንበትን ዓላማ ዋጋ በመክፈል እንድንፈጽም እግዚአብሔር አምላክ ይርዳን። ጆሲን ወደዚህ ልጥራና እንጸልያለን። አጭር ደቂቃ ብንጸልይ ደስ ይለኛል። እግዚአብሔር ሆይ ስለ ታላቅ ቃል በጌታ በኢየሱስ ስም እናመሰግናለን። ክብር ላንተ ይሁን። ቃልን በትክክል እንዲያስተምር ወንድማችንን ስለረዳ እግዚአብሔር ሆይ መንፈስ ቅዱስ ስለመራ እናመሰግናለን። ጌታ ሆይ ለዚህ ለመጣው ቃል ደግሞ ትክክለኛ ምላሽ መስጠት እንድንችል በኢየሱስ ስም ጸጋ ጨምርልን። ጌታ ሆይ በመስማት ብቻ እንዳንቀር በመታዘዝም እግዚአብሔር እንድትባርከን በኢየሱስ ስም እንጸልያለን። ጌታ ሆይ ለመከራ መጠራት አንዱ የክርስትና እግዚአብሔር አምላክ ሆይ
የዚህ እምነት አንዱ ጥሪ ነው። እግዚአብሔር ሆይ በመከራ ውስጥ ማለፍ ይህንን ዛሬ የምናምንበት እግዚአብሔር እምነት እንዲሰጠን እምነት እንዲጨምርልን በኢየሱስ ስም እንጸልያለን። እግዚአብሔር ሆይ በቃ ለመከራ ተጠርቻለሁ፣ በመከራ ውስጥ እግዚአብሔርን አሳየዋለሁ፣ እግዚአብሔርን ይገልጣለሁ፣ አከብራለሁ በሚል አስተሳሰብ በሚል ቆራጥነት በተሞላ ሐሳብ በፊት እግዚአብሔር ሆይ መመላለስ አንተን ማገልገል እንድንችል በኢየሱስ ስም እርዳን። ልባችን ለዚህ ነገር የተዘጋጀ እንዲሆን በኢየሱስ ስም እንጸልያለን። እንደ አባቶቻችን እግዚአብሔር እንደ ሐዋርያቱ ለዚህ ወንጌል መከራ ተቀብለው ደስ እያላቸው ይወጡ ነበር ይላል። እግዚአብሔር ሆይ ይሄ መንፈስ እንድሰጠን እንጸልያለን። ግን ደግሞ አንተ በመከራ ውስጥ የማትጥል አምላክ አለ። ተስፋችን የምንወጣበትንም መንገድ እግዚአብሔር ሆይ ስለምታዘጋጅ በኢየሱስ ስም እናመሰግናለን። ጌታ ሆይ ክብር ላንተ ይሁን። እናመሰግናለን በጌታ በኢየሱስ ስም አሜን።